ይህ ወጣት ጊዜ እንዳይቀድማችሁ ጊዜን ግጠሙት ብሎ የተናገረውና ያስተላለፈው ሜሴጅ እጅግ በጣም ልብን የሚነካ ነው። በጣም ነው ያሳዘነኝ። ከእዝነቱ ባሻገር ግን መልእክቱ እጅግ በጣም ጥልቅና ለብዙዎቻችን የማስተዋል ደውል ስለሆነ እስኪ አብረን እናዳምጠው። ምን ሆነ መሰላችሁ? ጎሚስታ ነበር የምሰራው። ከዛ ፊት ምንም አይነት ስራ አልሰራም ነበረ። ተማሪ ነበርኩ፣ ምንም አይነት ስራ አልሰራም ነበረ። ቤት ውስጥ ብዙ አመት ቁጭ ብዬ ነበር ምናምን ነገር እና ጎሚስታ ገባው ምናምን ነገር ባይዘው ወይኔ የሚሰራው ለቤተሰቤ ምናምን። እናቴ ካንሰር ታማሚ ነበረች በዛ ታይም ማለት ነው። እና የሆነ ነገር ማድረግ ፈልግ ነበር ግን አልችልም ነበር በዛ ታይም። ከዛን ጎሚስታ ገባው ሰራው። እንደምታውቁ ጎሚስታ ብዙም ብር የለውም ታውቃላችሁ። እና ትንሽ ነው የምታስቀምጡት። እሷን አጠራቀምኩ ምናምን ነገር። ከዛን የሆነ ባህል ነገር መጣ ማለት ነው። ከዛን የሆነ ዘይት ወይ ዶሮ ምናምን ነገር ማለት ነው። ዛኔ ርካሽ ነበረች ለመግዛትና ቀናቴ ምናምን ለማስደሰት ምናምን ነገር እንደዛ ምናምን አስቤ ስለማልችል እንደዛ ምናምን አስቤ እንደ ቅዳሜ ልሄድ ላይክ ኔክስት ዊክ ለመሄድ ዛሬ አስብኩ ምናምን ብር አዘጋጀሁ ምናምን ነገር። ከዛ ቅዳሜ ልሄድ ዓርብ ዕለት እናቴ ሆስፒታል ገባች ማለት ነው። ሆስፒታል ገባች። ያ ይሆናል ይዛችሁ ቤቱ ስገቡ ምናምን ያለው ስሜት እንደዛ ለማድረግ ነበር ያሉ ነው። ያው እዛም የሚያሳዝነው አልወጣችም ከዚህ ሆስፒታል አረፈሽ ማለት ነው። እና ምን ልላችሁ ነው፣ ጊዜ እንዳይቀድማችሁ። ጊዜን ግጠሙት። ጊዜ እንዳይቀድማችሁ ለማለት ነው። ባላችሁ ነገር አስደስቱ ቤተሰቦቻችሁ። እግዚአብሔር ትንሽ ልትሆን ትችላለች፣ ብቻ የሆነ ነገር አድርጉና ቶሎ ብላችሁ ለምን የ10 ብር ካርድ ዛሬ እና ይሄን ለማለት ነው። ጊዜ እኔ ስለማልችል ነው እንደዚህ ሳወራ ምናምን ነገር ይቅርታ። እና ጊዜ እንዳይቀድማችሁ ምናምን መቻችሁ